በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንደሚታወቀው በሰይፉ ኦን ኢቢኤስ እና በሰይፉ የዩቲዩብ ቻናል እንዲሁም በመቄዶንያ የዩቲዩብ ቻናል የ1 ቢሊዮን ብር ገቢ ማሰባሰቢያ ተደርጓል። አሁንም ይሄ ነገር ይቀጥላል። ሁሉንም ኢትዮጵያውያን ደግመን ደጋግመን እናመሰግናለን ስለተደረገው ነገር። ሁሉም የቻለውን ያቅሙን አስተዋጽኦ ያደረገበት ነው። ይህ አስተዋጽኦ አሁንም ከረፍት በኋላ ተመልሶ ይመጣል፣ ይቀጥላል ማለት ነው። በተለየ መልኩ እንግዲህ መዝጊያው አካባቢ ላይ በለንደን የሚኖሩ ኢትዮጵያውያን ሜይ 10 እና 11 የገቢ ማሰባሰቢያ ማድረጋቸው ይታወቃል። በተሳካ ሁኔታ ይሄንንም አጠናቀዋል። በለንደን ወይንም በእንግሊዝ ያላችሁ በጠቅላላ ኢትዮጵያውያን ከዚህ ቀደም ስላደረጋችሁት ነገር ከልብ ያመሰገንን። አሁንም በለንደን የሚኖሩ ኢትዮጵያውያን ጁን 21 በማነር ሃውስ በ3 ፒኤም ልዩ የራት ግብዣና የገቢ ማሰባሰቢያ ፕሮግራም አዘጋጅተዋል። በዚህ ፕሮግራም ላይ የተለያዩ የኪነ ጥበብ ባለሙያዎች፣ ተወዛዋዦች፣ ዲጄዎች፣ በርካታ ተጽዕኖ ፈጣሪ ሰዎች ይገኛሉ። በእንግሊዝ የምትገኙ ኮሚኒቲ፣ የሃይማኖት ተቋማት፣ አርቲስቶች፣ የተለያዩ ድርጅት ያላችሁ ሬስቶራንቶች፣ ተቋማቶች በጠቅላላ ከዚህ ገቢ ማሰባሰቢያ ጎን እንድትቆሙ እንጠይቃለን። ይሄ ልዩ የገቢ ማሰባሰቢያ የራት ግብዣ መርሃ ግብር በተለያዩ የዩቲዩብ ቻናሎች በቀጥታ በእለቱ የሚተላለፍ ይሆናል። እንግሊዞች ታሪክ ይሰራሉ ተብሎ ይጠበቃል። ይህ የማንም አይደለም፣ የሁላችን የሆነው በጎ ዓላማ ላይ አብረን በጋራ እንድንቆም ጥሪያችንን የምናስተላልፍ ይሆናል። ጁን 21 ማነር ሃውስ 3 ፒኤም ሁላችንም እንገናኛለን። ይሄንን የበጎ ስራ እንደግፋለን ማለት ነው። በዚህ አጋጣሚ የመቄዶንያን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ፣ የቲክቶክ አካውንታችንንም ፎሎ አድርጉ ለማለት እወዳለሁኝ። አያስከፍልም፣ መንካት ብቻ። በጎነት በዚህም ይገለጻል። እናመሰግናለን።